እዚህ ምስሉ ላይ የምትመለከቱት ተጫዋች አንድሬስ እስኮባር ይባላል። በጣም ጎበዝ ተጫዋች፣ ምርጥ ተጫዋች ነበረ። ነገር ግን አንድ የሚያሳዝን ክስተት ያጋጠመው። ይህም ተጫዋች በ1994 በተደረገው የዓለም ዋንጫ ላይ የመጨረሻ የግሩፕ ስቴጅ ጨዋታ ላይ ከአሜሪካ ጋር ባረጉት ጨዋታ ራሱ መረብ ላይ ጎል ያስቆጠረና 2-1 በሆነ ውጤት ተሸንፈው ከግሩፕ ስቴጅ ይወጣሉ። ኮሎምቢያዎች ወደዚህ ቶርናመንት ሲመጡ ዋንጫውን ይበላሉ። ዋን ኦፍ ዘ ፌቨሪት ቲም ተብለው ነበር። ነገር ግን በእንን ሳያሳኩ ቀርቶ ራሱ መረብ ላይ ባስቆጠረው ጎል 2-1 ተሸንፈው ከውድድሩ ተሰናብተው ከተሰናበቱ ከቀናት በፊት የተለያዩ ሰዎች ወደሱ እየቀረቡ የተለያዩ ያልተገባ ቃላቶችን ይናገሩት ነበር። የሞት ዛቻም ያደርሱበት ነበር። ከሁለት ቀን በኋላ ማንነታቸው ባልታወቀ ሰዎች ተገሎ ህይወቱ ያልፋል። በጣም የሚያሳዝን ስቶሪ ነው። እኔ ያመጣሁበት ደግሞ ይህ ተጫዋች ምስሉ ላይ የምታዩት ተጫዋች ያምተን ካምፓስ ይባላል። የኮሎምቢያ ስትራይከር ነው። በቀደም ኮሎምቢያዎች ከስዊዝ ጋር ባረጉት ጨዋታ ላይ ወን የተባለች አጋጣሚ አግኝቶ ያን አጋጣሚ ወደ መረብ ሳይቀይር ኳሱን ወደ ሰማይ ይለቀዋል። ከዛም በኋላ ስዊዞች በፔናልቲ ኮሎምቢያን አሸንፈው ወደ ቀጣዩ ዙር ያልፋሉ። ኮሎምቢያዎችም ወደ ሀገራቸው ይሸኛሉ። በዛው ዕለት ማታ ደግሞ ይህ ተጫዋች የተለያዩ የሞት ማስፈራሪያ ቴክስቶች ይደርሷል። ይህን የሰማው ተጫዋቹ ወደ ኮሎምቢያ ሳይጓዝ ቀጥታ ራሱን ካለበት እንግዲህ አግሏል። ማንነቱን የት እንዳለም አይታወቅም ማለት ነው። በጣም ያሳዝናል። አንዳንድ ጊዜ እግር ኳስ መዝናኛ መደሰቻ ሆኖ እያለ ግን አንዳንድ በጣም ዳርክ የሆኑ ነገሮች ደግሞ እንደዚህ አይነት ክስተቶች ይፈጸማሉ። አይ ሆፕ ሂዝ ኦኬ ያለበትን ቦታ ጥሩ ቦታ እንደሆነ ተስፋ አረጋለሁ። እግር ኳስ መዝናኛ ነው እንጂ እንደዛ አይነት የሆነ በጣም መጥፎ ኒውሶች የምንሰማበት አይሆንልን እላለሁ። ለማንኛውም ይመቻችሁ።